አትጩኝ እንዴ እናታለን ጥፊ እዚህ ጋር ሲሪየስ ማማታለሁ እኔ ከዚህ አትሄጂም። ኦኬ ሶ ከሄዳለሁ ካልሽ ሂጂ እኮ ፍቃድ አትጠይቂኝ አልሄድም። አትሄጂም እንዴ እሄዳለሁ እኔ ዳድ እኔ እሄዳለሁ የምሬን ነው እሄዳለሁ። ሰው በቃ ሂጂ ምን ማለት ነው? እያስፈቀድኩ እኮ ነው እንዴ። የኔ ጉዳይ አይደለም ያንቺን ጉዳይ ሊሆን አይችልም። ገብቶሻል? ለእያንዳንዱ ነገር ይኸውልሽ ጓደኝነትሽ የሆነ መስመር አስቀምጪልኝ። ሲሪየስ የምነግርሽ ከዚህ ቦርደር ካለፈ ጓደኝነትሽ እንደሚቀር ተናገሪ። ማንኛውም ጋር ጓደኛሽ ነው እንዴ? እንዴት እንደዚህ አዳምጪ። ቆይ ይኸውልሽ ከዚህ በላይ ጓደኝነትሽ የሆነ መስመር ታስቀምጫለሽ። እዚህ አፋፍ ድረስ ልትከተይ ከዚህ ሲዘሉ አብሬ ዘላለሁ ብትይ አያዋጣሽ። ልንገርሽ እኔ እንደዚህ አይነት ነገር እንኳን አይደለም ልፈቅድ በህልሜ ታይቶኝ አስቤው ምናምን አላውቅ። ታዲያ መሄድ አለብኝ ባደርግስ እንዲህ ባደርግስ ብሎ ነው የምትይኝ። ከወሰንሽ በኋላ አትንገሪኝ፣ አትጠይቂኝ፣ ወጥተሽ ትቀሪያለሽ። ኦኬ አልነገርኩም አልነግርም ማለት እኔ አዳምጪኝ። እኔ ቤት እስካለሽ ድረስ እጻለሽ እኔ ቤት እስካለሽ ድረስ ከኔ ቤት ስትወጪ እዛን ጊዜ እናወራለን። ሌላው ራሱ የኔ ልደት አልገባኝም ምንድን ነው? ሃፒ በርዝዴይ የጓደኛችን ልደት ነው ዛሬ። የጓደኛችን ልደት ጭፈራ ቤት ነው ታውቀው? ጭፈራ ቤት ነው ታውቀው? ጭፈራ ቤት እኮ አይደለም እሱ። ታዲያ ሌላ ምንድን ቦታ ነው ታውቀው? ዝም ብሎ ካፌ ነው። ካፌ እዚህ ጨለማል እንዴ? እንዴ አወላ ስንት ሰዓት ነው? ኦኬ ሃፍ ናይን ነው። ለምን ፈቀድክልኝ? አሁን እሺ ዳድ የምሬን ነው መቅረት የለብኝም። የምሬን ነው እየቀለድኩ ስለሆነ እንዳይሆን እንጂ ሲጃጃሉ ያቸው ሰዎች ራሱ ጭፈራ ቤት አይደለም ዳድ ጭፈራ ቤት አይደለም። የምሬን ነው። ኦኬ ጭፈራ ቤት የሚያከብር ጓደኛ እንኳን አይደለም ከእንትንሽ ጭፈራ ቤት አይደለም። የምሬን ነው። እንኳን ከልደትሽ ከሌላ ራሱ ቢመጣ ተከትለሽ እናትሽ ዳዲ የምሬን ነው። እና መጀመሪያ ፍቃድሽ ነው ብናትሽ እኮ እሺ ፈቃድልኝ አብሮብኛ ፕሊዝ ይሳሚ መጀመሪያ አላመሰኝም ሰብሪ ቆይ ከእንጂ እኔ ባልመጣ ትወጣለች። እኔ ባልመጣ ፍቅርሽ ታስወጫታለች። አንተ እስክትመጣ እየጠበቅኩ የነበረውን ለማስፈቀድ አለ እንዴ? ታዲያ ይምጣ አልኳት። ቅድም ለወጣለችኝ ነው ይምጣ አልኳት። ባልመጣስ እኮ እና ይምጣ ማለት ነው። ቆይ ባልመጣ ትፈልግላታለች ወይ ነው? አንተ እስክትመጣ እየጠበቅኩኝ ነበር ዳድ። ኖ እንዴ ምን ችግር አለ? ከጓደኞቼ ጋር ተጫውቼ ብቻ እኮ ነው የምመጣው። ባልፈቅድልሽ አትሄጂም አደራይሙት አትሄጂም። አዳምጪኝ እኔ ይኸውልሽ የፈለግሽውን ታደርጊያለሽ። በምቀልደው እቀልዳለሁ፣ በምንጫወተው እንጫወታለን እንጂ እንደዚህ አንደፋፈረው። እኔ እንደዚህ ኮምፕሌትሊ ነው የምነግርሽ። እስከዚህ አቅም እንደማንደፋፈር በቃ አስበሽ ኑሪ። አስበሽ ኑሪ። እኔ አዳምጪኝ። እኔ ቤት እስካለሽ ድረስ እጻለሽ እኔ ቤት እስካለሽ ድረስ ከኔ ቤት ስትወጪ እዛን ጊዜ እናወራለን። ሌላ እሱ ባለፈው እንደዛ ፕሮግራም ሲፈልጉ ገደል በጭንቅላታቸው ሄዱ። ይሄ የኔ ጉዳይ አይደለም፣ ያንቺን ጉዳይ ሊሆን አይችልም። ገብቶሻል? ለእያንዳንዱ ነገር ይኸውልሽ ጓደኝነትሽ የሆነ መስመር አስቀምጪልኝ። ሲሪየስ የምነግርሽ ጓደኝነትሽ የሆነ መስመር ታስቀምጫለሽ። እዚህ አፋፍ ድረስ ልትከተይ
ከዚህ ሲዘሉ አብሬ ዘላለሁ ብትይ አያዋጣሽ። እኔ ወላጅ እስከሆኑ ድረስ በእኔ ህግ ነው የምትተዳደር። እኔ ባወጣሁት ህግ ነው የምትተዳደር። አልፈቀድኩም። ለምንድን ነው የማትፈቅደው? እንዴ ለምን? ምን ችግር አለው? ምን ችግር አለው እኮ? ምን ችግር አለው? ምን ችግር አለው ነው ችግር ያለው? ችግር የለውም። በቃ አንተ ስለምታከብር ነው እንጂ ገብቶሻል? ምን ችግር አለው? ራሱ ችግር አለው። ምን ችግር አለው? ራሱ ችግር አለው። ነይ ቁጭ በይና አውሪኝ፣ በነፃነት አውሪኝና እንማከር። እንደማትሄጂ እኔ ላሳመንሽ። እንደማትሄጂ ላሳመንሽ። አሁን ከምትጨቃጨቂኝ ቁጭ በይና እዚህ ጋራ እንደማትሄጂ ላሳመንሽ። እሄዳለሁ እንዳድ የምር እሄዳለሁ። ሰው ከወሰንሽ አትንገሪኝ። ምን ማለት ነው? ማስፈቀድ ስላለብኝ እኮ ነው የነገርኩህ። አዳምጪኝ። ያው መጀመሪያ ልንገርሽ፣ በእኔ ሳይሆን ለወደፊቱም አዳምጪኝ። ወስነሽ ሰው አታማክሪ። ከመወሰንሽ በፊት እንዲህ አስቤ ነበር፣ እንዲህ ላደርግ ነው፣ ምን ይሻላል? ከዚህ አንፃር ቆይ ስሙኝ። መጀመሪያ ከዚህ አንፃር ሊጎዳኝም ላይጎዳኝም ይችላል። አንቺም የማይጎዳሽን መንገድ ሪዝናው ታርገሽ ትናገሪያለሽ፣ ለማሳመን ትሞክሪያለሽ። ሌላው አካል የሚጎዳሽን መንገድ ይነግርሻል። ከዛ በሐሳብ ልዕልና ታነሽ። ከዛ ውጭ ግን ወስነሽ ለማንኛውም ሰው ወስነሽ በቃ ከወሰንሽ አንቺ ራስሽን አዛዥ ማለት ነው። የሚያዝ ሰው ነው። አሁን እኮ እያስፈቀድኩ ያለው እንድትፈቅድ። አዳምጪኝ። ያልሽኝ አንቺ እሄዳለሁ ነው አይደል? እሄዳለሁ ብለሽ ከወሰንሽ ዳሲ ኦልሬዲ ጨርሰሻል። ልሂድ። እኔ አትሄጂም ብያለሁ። ለምንድን ነው የማልሄደው? እነሱ እየጠበቁኝ ነው። ሰው ቁጭ በይና ለምን እንደማትሄጂ ልንገርሽ። አይደለም ሌላ ቀን ችግር የለውም ነው። ሌላ ቀን አንተ ሳትፈልግ አልሄድም። አሁን ዛሬ ግን እሄዳለሁ። ኧረ ደግሞ ሌላ ቀን ማስበሻል ማለት ነው። እና ታዲያ እነሱ የኔን ልደት አክብረው ገደል ይግቡ እንዴ? ለምንድን ነው ገደል የሚገቡት? ጓደኞች እኮ ናቸው እንዴ። ጓደኞችሽ በዚህ ሰዓት አይወጡም። በዚህ ሰዓት የሚወጣ ጓደኛ ካለሽ አርድሻለሁ። ጨረስኩኝ እንዴ? አዎ በዚህ ሰዓት የሚወጣ ጓደኛ የሚጠራሽ ኧረ እንዴት ገና እኮ ገና 9 ሰዓት እኮ ነው። አሁን ነው ማወቅ ግድ ነው። አሁን ልሄድ ነው። ታዲያ አሁን ልሄድ ነው። ኦኬ ሶ አዳምጪኝ እኮ ልሄድ ነው አትበይኝ እኮ ነው የምልሽ። ልሄድ ነው ካልሽኝ አዳምጪኝ። ልሄድ ነው ብለሽ ከወሰንሽ ሂጂ። እኔ እኮ እንዴት ነው የምታስበው? ታድርገኝ። አዳምጪኝ። ቆይ መጀመሪያ ነገርኩሽ እኮ ልሄድ ነው ብለሽ ከወሰንሽ ሂጂ፣ አትመለሽም። ለምንድን ነው የማልመለሰው? አዳምጪኝ። ስትሄጂ ቁልፍሽን ቀምቼ ልብስሽን በሻንጣ አድርጌ በር አስቀምጥልሻለሁ። ኧረ ነው እዛ ትቀሪያለሽ። ይሄ የእኔ ሀሳብ የእኔ ትዕዛዝ ነው። መውጣት ከፈለገች ሳይሆን እቺ ጓደኞቿ ጋር ተገናኝታለች። የእውነቴን እኮ ነው። እና የምታውቃቸው ናቸው አብረው ደግሞ ሲጀምር አንተም ታውቃቸዋለህ። ኧረ ሊሉ እንዳቅም አልፈልግም እንጂ ምን ማለት ነው? ናይት ክለብ የሚሄድ ሰው እንዳቅም ክለብ አይደለም፣ ናይት ክለብ አይደለም። እሱ ዝም ብሎ ካፌ ነገር ነው። ካፌ የለም። ካፌ በዚህ ሰዓት የለም። ስንት ሰዓት ነው? አዳምጪኝ እስቲ። ካፌ ብለሽ ጎግል የትኛው ካፌ ክፍት እንደሆነ። ይሄ እኮ ኢትዮጵያ ባል አይደለም። ይሄ እኮ ባል አይደለም። ደግሞ እዚህ የፈለጉት ቦታ ላይ ስለዚህ ይሄ ባል አይደለም። ጎግል ችግር የለውም። እሱንና ግን አሁን መሄድ አለብኝ። ሰው ፍቀድልኝ። እያስፈቀድከው ነው። ማስፈቀድ እራሱ አይጠበቅብኝም ነበር። ዝም ብዬ መሄድ ነበር።
ጥፊ እዚህ ጋር ሲሪየስ ጥፊ ሲሪየስ እማታለሁ እኔ አባቴ ጥፊ እንደዚህ አትሄጂም። ኦኬ ሶ እሄዳለሁ ካልሽ ሂጂ። አትጠይቂኝ አልሄድም። አትሄጂም። ልጆች ተኝተዋል። ልጆች መጀመሪያ ፍቀድልኝና ከዛ በኋላ ሰርኬ ችግር የለውም። ፍቀድልሽ ለምን ታላቅ ሄዳለች። ታላቅ ነው የሚፈቅደው። አሁን እየጠየቅኩ ነው። ዳድ ወይ እናት እስኪ ሄድ ናፍቀሽኛል። ተቀመጭ አሁን በዚህ ላውራሽና ፈቀድኩም አልፈቀድኩም እናወራና መጀመሪያ አልፈልግም። ድግ በይልኝ